ሀይ እንኳን ወደ መልካም ቢዩቲ ቻናል በሰላም መጣችሁ። እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተ ከዚህ በኋላ በዚህ ቻናሌ ዴይሊ ቭሎጎችን ለእናንተ ሼር አደርጋችኋለሁ እና ከዛሬ በትንሹ ነው ከቀን በትንሹ ነው እና ከዚህ በኋላ ግን ለእናንተ በሰፊው ወደ እናንተ የማደርሳቸው ቭሎጎች ይኖራሉ ማለት ነው። ለዛሬ ግን ትንሿን ቭሎግ ብትሆን ተጋበዙልኝ። መልካም ቀን። እዚህ ጋር ትንሽ ስለ ዲጂታል ማርኬቲንግ እያየው ነበረ ቪዲዮዎች። ትንሽ እስቲ ልወቀው አውቀው አይከፋም ብዬ ከዛን አላስችል ሲለኝ ምግብ ወደ መብላት ሄድኩኝ። እዚህ ጋር እንብላ ስላችሁ ግን እምቢ አላችሁ። እኔ ሲሆን ከዛን ትንሽ መጽሐፍ ማንበብ ጀመርኩኝ። ጥፍር ክላስ ስለነበረኝ የመጨረሻ የጥፍር ክላስ ነውና ፕራክቲስ እያደረግኩ ነበረ ቪዲዮዎችን እያየው። ወይ እንግዲህ ማድረግ አለብኝ ያልኳቸውን ነገሮች በጥቂቱም ቢሆን አድርጊያቸዋለሁ እና አሁን የምንሄደው ይሄንን ነገር ወደ መታጠብ ነው። ኦልሬዲ 4 ተኩል ሆኗል እና አሁን መጥቻለሁ። ይበርዳል። በርግጥ አሁን ከግቢ ውጭ ብትወጡ በጣም ነው የሚያቃጥለው ፀሐዩ፣ ግን ይበርዳል እና ፀጉሬን ታጥቤዋለሁ። እንግዲህ ማላረገው እስኪደርቅ ነው የምጠብቀው። ከዛ ፍሪዝ ነው የማደርገው ፀጉሬን እና ልብሴን እንዳለ አዘጋጅቻለሁ። ማለት ማታ ማዘጋጅቼ ያደርኩት ማለት ነው። እና ፀጉሬን ትንሽ እስኪደርቅ እንጠብቅና እንለብሳለን። እስከዛ ሰዓት ግን ያዘጋጀሁትን ልብስ ላሳያችሁ። ይህንን ሱሪ ነው የምለብሰው። እንዴት ነው የሚታያችሁ? ይህንን ሱሪ ነው የምለብሰው። ከዛም ከላይ ደግሞ ይህችን ነው የምለብሳት። እዚህ ጋር እንደምታዩት ወይ እንደዚህ ምናምን አይነት ነገር አይሆንም። ምክንያቱም ሱሪ እስከ ላይ ስለሚመጣ ማለት ነው፣ ስለሚሞቅ ይህንን ነው የምለብሰው። እና ፀጉሬን እናደራቀው እንደማደርገው ራሱ አላውቅም፣ ግን ቶሎ ይደርቃል ብዬ ተስፋ አደርጋለሁ። እና ትንሽ በተን መደረግ ይቀረዋል። አይ ቲንክ ወደዚህ ቢሆን ደስ ይለኛል። ብዙ ፀጉር እንዳለው ሰው ደግሞ በትናለሁ። እንትን የፀጉር ማበጠሪያ አለ፣ በሱ ላድርገው። የተሰባበረ ፀጉር የምትመክሩኝ ነገር ካለ ወይ ይበሉኝ። ብቻ ፀጉሬን አደራርቄው ምናምን እና ልብሴን ለባብሼ እመጣለሁ ማለት ነው። ለብሼ ጨርሻለሁ። ፀጉሬንም በትንሹ አስተካክየዋለሁ። ያን ያህል እንዳሰብኩት ደስ አላለኝም፣ ግን አስተካክየዋለሁ እና አሁን ሰንስክሪናችንን እንቀባና ከዛም አውትፊቴን ማሳያችሁ። ቦርሳችን አለች። ቦርሳችን መቼም አትቀየርም። ከዚሁ ላሳውቃችሁ፣ ሁሌም ቢሆን ይህችን ቦርሳ ነው የምይዘው። ባይዘዌ አያችኋት፣ አውትፊቴ ባሳያችሁ። አቤት አቤት ያማረብሽ መስሎሻል እቴ። ይህንን ይመስላል አውትፊቴን። ለእናንተ ላሳያችሁ ብዬ ነው እንጂ አሁን አንዳንድ ቪዲዮዎችን ሰራለሁ።
ሰው የሰራሁትን ቪዲዮዎች አሳያችኋለሁ ብዬ አስባለሁ እና ዩቱብ ላይ ሊለቀው እችላለሁ። በእርግጥ ለቲክቶክ ነው እየሰራሁት ያለሁት፣ ግን ዩቱብ ላይ ለቀዋለሁ ብዬ አስባለሁ። ግን ያው አሪፍ ከሰራው ሁለቱም ላይ የሚለቀው ማለት ነው። ከስንት ጥረት በኋላ ጀማሪ ስለሆንኩኝ ይሁን አላውቅም፣ ግን ከስንት ጥረት በኋላ ቢያንስ የሆነች ያክል ያን ያህል እንትን ባይኖረውም ብዙ ቪዲዮ ዩቲዩብ ላይም ለቅላችኋለሁ፣ ግን ስነግራችሁ ጠቅላላ ሞክሬያለሁ እና ግን አሁን ስንት ሰዓት ሆኗል መሰላችሁ? ቪዲዮ መስራት ከጀመርኩ 7 ሰዓት ሆኗል። አሁን ምግብ በልቼ እወጣለሁ ማለት ነው። ሰዓት ስለሄደብኝ ቶሎ በልቼ ምናምን እወጣለሁ። በላ በላ አድርጌ ወጣሁኝ እና እዚህ ጋር ፀሐዩን ልነግራችሁ አልችልም እንዴት እንደሚያቃጥል ማለት ነው። ታክሲዬ ከዛን ደረጃው አራተኛ ፎቅ ላይ ነው እና ትምህርት ቤቱ ጣጣ ነው። ሰን ገብቼ ጥፍሬን መስራት ጀመርኩኝ። የመጨረሻ ነው ይሄኛው እና እዩት እስቲ እንዴት ነው። ከዛን ወደ ቤት መመለስ ጀመርኩኝ። ያው በዚህ ሰዓት ራሱ ባይዘወይ ያቃጥላል። ወደ ቤት ገብቻለሁ። ከምታስቡት በላይ ዝያለሁ። ድክም ብሎኛል። እኔ ጥፍር ሰርቼ እንደዚህ ዝያ አላውቅም፣ ግን የሆነ በቃ አለ ሙቀቱ በተለይ በጣም ነው የሚያጠቅመው። በጣም እና አርቦኛል። የምሬን ነው። ድክም ብሎኛል። አሁን ልብሴን ቀይሬ እስኪ ቡና ጠጣለሁ ትንሽ እንዲያነቃኝ። አይ ቡና ጥሩ ነው። አይ ቲንክ እሱ ነገር እውነቱን ነው። ጥሩ ይመስለኛል ብንጠጣው። አለው ራሱ ወዝ በወዝ ነው የሆንኩት። እዚህ ጋር የማታውቁት ይመሽ ልብሳችንን ቀይርና በልቼ ምናምን አሁን ትንሽ ቤት አስተካክላለሁ። ከዛ በኋላ ነው አይ ቲንክ የምንገናኘው። ቻው። ዲያሪን ጽፌ ጨርሻለሁ እና አሁን ቀረኝ ነገ ቀን ፕላን ማድረግ እና ረስቼው ነበር አይደል? ፕላን ማድረግ ለነገ እና ነገ ቀን ፕላን አደርገዋለሁ። ከዛ በኋላ ደግሞ በሰላም ነው ያልከኝ መስራት ማለት ነው ተኛለሁ ማለት ነው። ዛሬ እግዚአብሔር ይመስገን አሪፍ ቀን ነበረ እና ቻው ከማለት በፊት እናንተ ከዚህ በኋላ በቋሚነት እናንተ የተለያዩ ብሎጎችን የተለያዩ እኔ ጋ ያሉ ነገሮች አዳዲስ የሆኑ ነገሮችን ወደ እናንተ ሼር አደርጋችኋለሁ። ይህም ጀምሬ ስለሆነ ይሁን አላቅም አማርኛ ራሱ እየጠፋብኝ ነው። አንድ ያለኝ አማርኛ ጌታ ኢየሱስ ነው። ብቻ እርግጠኝነት ለእናንተ ቪዲዮ ፖስት አደርጋለሁኝ እና አርብ በዚህ ሰዓት ጠብቁኝ። ማታ 2 ሰዓት ተኩል ላይ ነው የምለቀው ቪዲዮችን። ጠብቁ፣ አልቀርም ብዬ አስባለሁ። ፈጣሪ ብርታቱን ይስጠኝ። እውነት ብቻ ሳላቋርጥ መስራት ፈልጋለሁ። የቀን በቀን ለውጦችንም እኔ ማየት ፈልጋለሁ እና ብቻ አርብ እስከምንገናኝ ድረስ ትናፍቁኛላችሁ። ለአሁን ግን እኔ ለነገ ፕላን ላውጣ። ከዛ በኋላ ላይ ልተኛ። እናንተም ደህና ደሩልኝ፣ ደህና ዋሉልኝ። ብቻ አርብ እስከምንገናኝ ድረስ ትናፍቁኛላችሁ።
ባይ